ብዙዎቻችን ስለ ልብስ ዲዛይኖች እንጂ ስለ ቀለማቸው አንጨነቅም። ቀለም ለልብሳችን ማማር ትልቅ ጉልበት ያለው ነገር ነው። ለቀለማት ትኩረት ካለመስጠት የተነሳ ቆንጆ ልብስ እንኳን ከማይሆኑ ቀለማት ጋር በመጣመሩ መልኩን ያጣል። በተለይ ከቅርብ ዓመታት ወደዚህ በፋሽኑ ዓለም ከልብስ ዲዛይኖች ባልተናነሰ ለቀለማት ነው ትኩረት እየተሰጠ ያለው። የ2026 የቀለም ትሬንዶች ወደ ፋሽን ሙሉ በሙሉ በአዲስ ኃይል እየመጡ ነው። ከመጠን በላይ ሳይሰማችሁ ወዲያውኑ ከፍ ያለና ሌግዠሪ እና ዘመናዊ እንድትመስሉ የሚያደርጉ ሼዶችን እያየን ነው። ከለስላሳ ኒውትራል ቀለሞች እስከ ዲፕ ሼዶች ድረስ የ2026 ቀለሞች ጊዜ የማይሽራቸው ፍሬሽ እና ወቅታዊ ፖሊሽድ መልክ መፍጠር የሚችሉ ናቸው። በዛሬው ቪዲዮ ከ2026 ጀምሮ ስለተቆጣጠሩ ትላልቅ የቀለም ትሬንዶችና እያንዳንዱን ልብስ ወዲያውኑ የበለጠ ዘመናዊ እንዲመስሉ ስለሚያደርጓቸው ውብ ነገሮችን እንነጋገራለን። ወደ ዝርዝሩ እንግባ። አንደኛ፣ ቸኮሌት ቡናማ። የቸኮሌት ቡናማ በ2026 ከታዩት የቀለም ትሬንዶች አንዱ ሆኖ ብቅ እያለ ሲሆን ይህም ለዘመናዊ ፋሽን የሙቀት ስሜት ያመጣል። እነዚህ ትሬንዶች እርዝ ቶን እና ተፈጥሯዊ ቀለሞች ሲሆኑ ጥልቀታቸውና ሁለገብነታቸው ጎልቶ ይታያል። ጊዜ የማይሽራቸውም ናቸው። ከክሬም ጋር ሲጣመር ቸኮሌት ቡናማ ለስላሳና የተራቀቀ ሚዛን ይፈጥራል። ሞቅ ያለና የተወለወለና ያለምንም ጥረት የሚያምር መልክ ይፈጥራል። ላይት ብሉ ከቸኮሌት ቡናማ ጋር ትኩስና ዘመናዊ ስሜት ያመጣል። ይህ ኮንትራስት አጠቃላይ ውበትና ሚዛንን ይፈጥራል። ይህ ጥምረት ሀብታምና ጥበብ ያለው ነው። ቸኮሌት ቡናማ በ2026 ኒውትራል ቀለም ከመሆን በላይ የበለጠ ነው። በሙቀትና በጥልቀት ዘመናዊ ውበትን የሚቀርጽ ጎልቶ የሚታይ ሼድ ነው። ሁለተኛ፣ በዳር የሎ ወይም ለስላሳ ቢጫ። ለስላሳ ቢጫ ከ2026 ግልጽ ከሆኑ የቀለም ትሬንዶች አንዱ እየሆነ መጥቷል። ይህም ለስላሳ ለዘመናዊና አነቃቂ ኃይልን ያመጣል። ትኩስና የተራቀቀ ስሜት ይፈጥራል። በዳር ያለው ለስላሳ ቢሆንም ጎልቶ የሚታይ ነው። ይህም ዘመናዊ ዘና ያለና ኳይት ሌክዠሪ ስሜት የሚሰማችሁን መልክ ለመፍጠር ተስማሚ ያደርገዋል። ከግሬ ጋር ሲጣመር ንጹህና ዘመናዊ ይሆናል። ግሬ ከለሮች ሙቀትን ያመጣሉ። ሚኒማሊስት፣ ፍሬሽ እና ያለምንም ጥረት የሚያምር መልክ ይፈጥራሉ። ከበርገንዲ ጋር ሲጣመር የበለጠ የበለጸገና የተራቀቀ መልክ አለው። ይህ ጥምረት ጥልቀትና ኮንትራስት ይጨምራል። ክሬም እና ነጭ ከለስላሳ ቢጫ ጋር ሲጣመሩ ቀለል ያሉ ቶኖች ብሩህነቱን ያጎላሉ። ያለምንም ጥረት የሚያምር ውበት ይፈጥራሉ። እንዲሁም ከካሜል ጋር ሲጣመር ሞቅ ያለና እርስ በርሱ የሚስማማ መልክ ይፈጥራል። ላይት ቢጫ በ2026 ለስላሳ ሼድ ብቻ አይደለም፣ የዘመናዊና ቀላልነትና ሚኒማሊስት ነጸብራቅ ነው። ሶስተኛ፣ ግሬ። ግሬ በ2026 እንደ ዋና የቀለም ትሬንድ ጎልቶ መታየቱን ቀጥሏል። ይህም ኒውትራል ቀለሞች አሰልቺ ከመሆን በላይ እንደሆኑ ማሳያ ነው። ሁለገብ፣ ዘመናዊና በቀላሉ የሚያምር ሲሆን ለቁጥር የማይታክቱ ከፍ ያሉ መልኮችን ለመፍጠር ዋና መሰረት ነው። ከነጭ ጋር ሲጣመር ጥርት ያለና ጊዜ የማይሽረው ጥምረት ይፈጥራል። የነጭ ብሩህነት ግሬው ስውር ጥልቀትን ያሻሽላል። ይህም ንጹህ፣ ፍሬሽ እና የተጣራ የሚመስል መልክ ያስገኛል። ከቸኮሌት ቡናማ ጋር ሲጣመር ለስላሳ፣ ሚዛናዊና የተራቀቀ ውበት ይፈጥራል። ከላይት ሰማያዊ ጋር ሲጣመር ግሬ ቀላልና መንፈስን የሚያድስ ስሜት ይፈጥራል። የሰማያዊ ለስላሳነት ረጋ ያለ ኮንትራስት ይጨምራል። ለአጠቃላይ መልክ የተረጋጋና ዘመናዊ ስሜት ይሰጣል። ግሬ ከፐርፕል ቀለም ጋር ሲጣመር የበለጠ ገላጭና ፓወርፉል ይሆናል። በ2026 ግሬ ከመሰረታዊ ኒውትራል ቀለም በላይ ነው። ዘመናዊ ሁለገብና ከፍ ያለ ስታይል በመገንባት ረገድ ከፍ ያለ ነው። አራተኛ፣ ኔቪ ብሉ። ኔቪ ብሉ በ2026 ጎልተው ከሚታዩ የቀለም ትሬንዶች አንዱ ሆኖ ብቅ ያለ ሲሆን ይህም ለጥቁር ወዳጆች ጥልቅና የተራቀቀ አማራጭ ይሰጣል። በፋሽን የበለጸጉና ጊዜ የማይሽራቸውን ሼዶች ኔቪ ብሉ የመተማመን የማጥራትና ሁለገብ ስሜት ይሰጣቸዋል። ክላሲክ እና ዘመናዊም ናቸው። ይህም ከፍ ያለና የሚያምር መልክ ለመፍጠር የግድ አስፈላጊ ቀለም ያደርገዋል። ከክሬም ጋር ሲጣመር ለስላሳና የሚያምር ኮንትራስት ይፈጥራል። የክሬም ብሩህነት የኔቪን ጥልቀት ያሻሽላል። ይህም የተወለወለና ያለምንም ጥረት የተጣራ መልክ ያመጣል። ከቸኮሌት ቡናማ ጋር የበለጠ የበለጸገ መሰረት ያለው ስሜት ይሰጣል። ይህ ጥምረት ሙቀትን ከጥልቀት ጋር ያዋህዳል። የተራቀቀና ዘመናዊ ውበትን ይፈጥራል። ከቀይ ጋር ሲጣመር ደፋርና አስደናቂ ይሆናል። ቤጅና
ኔቪ ለስላሳና የበለጠ ጊዜ የማይሽረው ስሜት ያመጣል። የቤዥ ሙቀት ከኔቪ ጋር ንጹህና ሁለገብ የሚመስል መልክ ይፈጥራል። በ2026 የኔቪ ብሉና ቤጅ ጥምረት ዘመናዊ ጥረት የማይጠይቅ በራስ መተማመን የሚጨምር ነው። አምስተኛ ደማቅ ቀይ በ2026 ከነበሩ ጠንካራ የቀለም መገለጫዎች አንዱ የሆነ መጥቷል። ደማቅ ቀይ በተለይ በአክሰሰሪዎች ውስጥ ጥቅም ላይ ሲውል እናያለን። ሙሉ ገጽታን ከመቆጣጠር ይልቅ በቦርሳዎች፣ ጫማዎች፣ ሊፕስቲኮች፣ ጥፍሮችና ትናንሽ መገለጫዎች ላይ ሆን ተብሎ በሚተገበርበት መንገድ እየተተገበረ ነው። ይህ አካሄድ ደማቅ ቀይን ዘመናዊ፣ የተጣራና በቀላሉ ዓይንን የሚስብ እንዲመስል ያደርገዋል። ከቡናማ ጋር ሲጣመር ደማቅ ቀይ ሙቀትና ብልጽግናን ይጨምራል። ከግሬ ጋር ሲጣመር የትኩረት ነጥብ ይሆናል። ለንጹህና ዘመናዊ መልክ መሰረት ሆኖ ይታያል። በ2026 ደማቅ ቀይ ከመጠን በላይ ስለመሆን አይደለም፣ ስለ ትክክለኛነት ዲቴል እና በትንሽ ምቾት ተጽዕኖ መፍጠር ነው። ስድስተኛ ኦሊቭ ግሪን ኦሊቭ ግሪን በ2026 ጎልተው ከሚታዩ የቀለም ትሬንዶች አንዱ የሆነ መጥቷል። ይህም ወደ ኒውትራል እና እርዝ ያሉ ቀለሞች እየተሸጋገረ ያለውን ለውጥ የሚያንጸባርቅ ነው። ይህ ሼድ ሚዛናዊነትና ጸጥ ያለ በራስ መተማመንን ያመጣል። ይህም ለዘመናዊና ጥረት ለሌለው ስታይል ተመራጭ አድርጓል። ከግሬ ጋር ሲጣመር ንጹህና ዘመናዊ መልክን ይፈጥራል። የግሬው ቀዝቃዛነት ባህሪን ያሻሽላል። በርገንዲና ኦሊቭ ግሪን ጥልቅና የበለጠ ገላጭ ስሜትን ይሰጣል። ይህ ጥምረት ብልጽግናንና ኮንትራስትን ይጨምራል። ከቸኮሌት ቡናማ ጋር ሲጣመር ሞቅ ያለና ጥልቅ ስሜት ይሰጣል። እነዚህ እርዝ ቶኖች አንድ ላይ ተጣምረው የተዋሃደና በተፈጥሮ የተላቀቀ መልክ ለመፍጠር አብረው ይሰራሉ። ኦሊቭ ከክሬም ጋር ሲዋሃድ ለስላሳና ከፍ ያለ እይታ አለው። በ2026 ኦሊቭ ግሪን ከወቅት በላይ ነው። ጸጥ ያለ የሌግዠሪነት ነጸብራቅ ነው። ሰባተኛ በርገንዲ 2026 ጎልተው ከሚታዩ የቀለም ትሬንዶች አንዱ ነው። በፋሽን ልብሶች እስከ ዕለታዊ አክሰሰሪዎች ድረስ በየቦታው ይታያል። ይህ ሼድ በራስ መተማመንና በቀላሉ የተራቀቀ ስሜት እንዲሰማችሁ ያደርጋል። ደፋር ሆኖም ግን በጣም የሚለበስ ቀለም ሲሆን ለዕለታዊ ነገሮችም ለፕሮግራሞችም ተወዳጅ አድርጓል። ከግሬ ጋር ሲጣመር በርገንዲ ንጹህና ዘመናዊ ሚዛን ይፈጥራል። የግሬ ቶኖች ለስላሳነት ብልጽግናን ያመጣል። ይህም የተወለወለና ዘመናዊ የሚመስል መልክ ይፈጥራል። ሮዝና በርገንዲ ለስለስ ያለና የበለጠ የፍቅር ስሜት ያሳያል። ይህ ጥምረት ሙቀትና ልኬትን ይጨምራል። የሚያምርና ፋሽንን የሚመስል አዲስ ኮንትራስት ይፈጥራል። ከክሬም ጋር ሲጣመር በርገንዲ የበለጸገ ስሜት ይፈጥራል። የክሬሙ ብሩህነት የቅንጦትና ጊዜ የማይሽረው ውበት ያመጣል። ከኔቪ ጋር ሲጣመር ጥልቅና የተራቀቀ ጥምረት አለው። እነዚህ ሁለት ሼዶች ክላሲክ ሆኖም ዘመናዊ የሚመስል ፓወርፉል እና ከፍ ያለ መልክ ለመፍጠር አብረው ይሰራሉ። በርገንዲ በ2026 ከሚታየው ወቅታዊ ቀለም በላይ ነው። የዘመናዊነትና ውበት ምልክት ነው። ስምንተኛ ቤቢ ፒንክ ቤቢ ፒንክ ከ2026 ቁልፍ የቀለም ትሬንዶች አንዱ ሲሆን ለስላሳ ግን ዘመናዊ ኃይልን የሚያመጣ ነው። ይህም ፍሬሽ እና የተራቀቀ ስሜት ይፈጥራል። ቄንጠኛና የተወለወለና ከፍ ያለ የሚመስሉ ጸጥ ያሉና ስስ ሼዶችን ወደ መቀየር ያንጸባርቃል። ከግሬ ጋር ሲጣመር ዘመናዊ የተጣራና ንጹህ ሚዛን ይፈጥራል። ቸኮሌት ቡናማ ቤቢ ሮዝ ሞቅ ያለና የበለጠ መሬት ያለው ሆኖ ይሰማል። ብልጽግናንና ቆንጆ ኮንትራስትን ይጨምራል። ከበርገንዲ ጋር ሲጣመር የበለጠ ጥልቅና ገላጭ የሆነ ስሜት ይፈጥራል። ከክሬም ጋር ቀላል አየር የተሞላበትና ነጸብራቅ ይሆናል። ይህም ስስና ጥረት የሌለው ማራኪነቱን ያሻሽላል። በ2026 ቤቢ ፒንክ ከፔስትል በላይ ነው። የዘመናዊነት፣ ሴትነት፣ የጸጥታ፣ በራስ መተማመንና ጊዜ የማይሽረው ውበት ነጸብራቅ ነው። አብራችሁኝ ስለነበራችሁ አመሰግናለሁ። ቪዲዮውን ላይክ፣ ሼር እንድታደርጉልኝ ቻናሌ እይታም ስለቀዘቀዘ ሼር ማድረግም እንዳይረሳ። ሀሳብና ጥያቄ ካላችሁ በኮመንት አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ።